በጃፓን ማፊያዎች በፍጹም አይደበቁም። ጭንብል አያደርጉም፣ ከፖሊስም ጋር ሲሯሯጡ አይታዩም። ይልቁንም የራሳቸው ቢሮና የቢዝነስ ካርድ አላቸው። ይህ ብቻ አይደለም፣ የራሳቸው የሆነ ሎጎም አሰርተዋል። ይህ የማፊያዎች ቡድን ያኩዛ ይባላል። ከ300 ዓመታት በላይ ለሚሆኑ ጊዜያት ያኩዛ በጃፓን ያሉ ወንጀሎችን ተቆጣጥሯል። ቁማርና አደንዛዥ ዕፅ የማፊያ ቡድኑ መገለጫዎች ሲሆኑ የተለያዩ ናይት ክለቦችንና የሴተኛ አዳሪዎችን ስራዎች ይቆጣጠራሉ። ነገር ግን ከሌሎች የማፊያ ቡድኖች በተለየ ሁኔታ የዚህ ቡድን አባላት ጥብቅ ሕጎችን እንዲከተሉ ይጠበቅባቸዋል። የቡድኑን አባላት ማክበር፣ ታማኝና ዲሲፕሊንድ መሆን ከቡድኑ አባላት ይጠበቃል። አንዳንድ የያኩዛ አባላት የቡድኑን ሕግ ባለማክበራቸው በገዛ ራሳቸው ጣታቸውን በመቁረጥ ራሳቸውን የሚቀጡም አሉ። ታዲያ ይህ አደገኛ የማፊያ ቡድን እንዴት ኃይለኛና አስፈሪ ሊሆን ቻለ? ያኩዛ አንድ ተራ ቡድን አይደለም። ከተለያዩ ትላልቅ ቤተሰቦች ተውጣቶ የተዋቀረ መሆኑ በደንብ ሊሰመርበት ይገባል። ለያኩዛ መመስረት ትልቁን ድርሻ የሚይዘው የያማጉቺ ጉሚ ቤተሰብ ነው። በዓመት ቢሊዮን ዶላሮችንም በቁጥጥራቸው ስር ያስገባሉ። ኮንስትራክሽኖች፣ ሪል ስቴትና ናይት ክለቦች። ብቻ ምን አለፋችሁ የያኩዛ ማፊያዎች የማይገቡበት ቦታ የማይቆጣጠሩትም ነገር የለም። ከዚህ ቀደም የጃፓን መንግስት የያኩዛን መኖር የሚቃወም አልነበረም። ይህም ማለት በቀደመው ጊዜ የያኩዛ አባል መሆን በሕገ ወጥ መልኩ አይታይም ነበር። ይህም የሆነበት ምክንያት የያኩዛ ማፊያዎች የመንገድ ላይ ወንጀሎችን ስለሚቆጣጠሩላቸው ነበር። እናም ያኩዛዎች ባሉበት በጃፓን መንገዶች ላይ ረብሻና ግርግር መፍጠር የሚታሰብ አይደለም። ነገር ግን ከ1990ዎቹ በኋላ ነገሮች ተቀየሩ። መንግስት በእነዚህ ማፊያዎች ላይ ፊቱን አዞረ። ባንኮች ከነርሱ ጋር መስራት አቆሙ። ድርጅቶችም እነዚህ ማፊያዎችን አይናችሁን ለአፈር አሏቸው። እናም ያኩዛዎች ያላቸውን ጉልበት አጡ። ታዲያ ከዚህ በኋላስ ያኩዛዎች በድብቅ መንቀሳቀስ ጀመሩ ወይስ ደብዛቸው ጠፋ? ከ2 እና ከ3 ዓመታት በፊት የነበሩ ቁጥራዊ መረጃዎች እንደሚያሳዩት ከሆነ የያኩዛ ቤተሰቦችና የማፊያዎቹ አባላት ቁጥር ከ85,000 በላይ መሆኑ ሲገለጽ ነበር። አሁን ግን የያኩዛ ማፊያዎች ቁጥር ቀንሷል። ነገር ግን ሲበዛ ብልጦች ናቸው። ልክ እንደ በፊቱ ሁከትን አይፈጥሩም። ከዛ ይልቅ ከጠበቃዎች ጋር በድርጅቶች ውስጥ ተደብቀው ይሰራሉ። አንዳንድ ሰዎች የያኩዛ ማፊያዎች ጠፍተዋል ይላሉ። ሌሎች ደግሞ እነርሱ በይፋ አይታዩም እንጂ ተደብቀው ስራቸውን እየሰሩ ነው ሲሉ ይከራከራሉ። ነገር ግን አንድ ነገር እርግጥ ነው፣ ያኩዛዎች አሁንም አሉ። እናም በጃፓን በድብቅ ስራቸውን መስራታቸውን ቀጥለዋል። ስለዚህ ታሪክ ምን ትላላችሁ? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። በቀጣይ በሌላ ምርጥ ታሪክ ይጠብቁን።